በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልን የዝግጅታችን ተከታታዮች። በጎርጎራ በኩል ስብሐተ እግዚአብሔር የሚቀለምባቸው ገዳማትን በዚህ ፕሮግራማችን የምናስቃኛችሁ ይሆናል። እነዚህ ገዳማት መካከል የደብረ ሲና ማርያም ገዳም፣ ደብረ ገሊላ ኢየሱስ አቡነ ዘካርያስ ገዳም፣ አጃባራ ማርያም ገዳም፣ በርጊዳ ማርያም ገዳም፣ አንጋራ አቡነ ተክለ ሃይማኖት ገዳም፣ ማንድባ መድኃኔዓለም አቡነ ይሰዳድ አንድነት ገዳም ይሆናሉ። ከነዚህ ስድስቱ የገነት ገጾች መካከል ደብረ ገሊላንና አጃባራ ገዳምን ለእናንተ የምናቀርብ ይሆናል። እንዲህ አይነት የገዳማትና የመዝሙራት ታሪክ እንዲቀርብላችሁ የሰብስክራይብና የላይክ ምልክቷን መጫን አይርሱ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍቅር፣ ጥበቃ፣ ረድኤት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳንና የጻድቃን ሰማዕታት ረድኤት በረከት አይለየን፣ ዛሬም ዘወትርም ለዘላለሙ አሜን። ምን አገኘ ሰው ይለኛል፣ ላያኖረኝ ይጨነቃል። መኖሪያዬ በሰማይ አባት አለኝ ኤልሻዳይ፣ አባትና ንጉሥ ጌታ ቅዱስ ለነፍስ ሕይወቴ ነው ክርስቶስ። ከጎርጎራ ወደብ ጉዟችንን ወደ ጣና መንገድ ስናደርግ 6300 ኪሎ ሜትር ስፋት ያለው የጣና የሰማይ ደጆች ብዙ የያዙ የቅዱሳትንና የመካናት ሀገር ነው። የሕያዋንን ጉዞንም ከያዙትም በርካታ ትዕይንቶችንም የያዘና ያቀፈ ነው። የሰማይ ቀለም የያዘውን ውሃም እየቃኙ ሐይቁ ላይ የሚሳፈፉትን የተለያዩ አዕዋፋት ለዓይን ያቀብላል። ድንግል የሚቀስፉትንም የጣና ሰዎችን የሐይቁ ድምቀት ናቸው። አቤቱ ንጹሕ ልብ ፍጠርልን ፍጠርልን፣ ሰውን የሚያስወድድ ካለ እንከን አንደበታችን እንዲናገር ስለ ሰላም ቋንቋ ስለ ፍቅር አቤቱ ደግሰው አልቋለን። ደብረ ገሊላ የኢየሱስ ገዳም የጀልባው ዘዋሪ የሐይቁን ውሃ እየጣሰ እኛን ከሰማይ ደጅ ወደ ገሊላ ያደርሰናል። ገሊላ በመጽሐፍ ቅዱስ በርካታ ታሪኮች የተፈጸሙባት ናት። መልአኩ ቅዱስ ገብርኤል እመቤታችንን ያበሰረባትም ከተማ ናት። ገሊላ በተጨማሪም መድኃኔዓለም ኢየሱስ ክርስቶስ በሥጋ ማርያም ተገልጦ በደቁማስ ቤት የተገኘበት አውራጃ ናት። ይህንንም መጽሐፍ ቅዱስ እንዲህ ገልጧል። በሦስተኛው ቀን በገሊላ ቃና ሰርግ ነበር፣ ኢየሱስም እናት በዚያም ነበረች። የዮሐንስ ወንጌል ምዕራፍ 2 ቁጥር 1። እንደ ቸርነት አድነን በደላችንን አትቁጠር። ጌታችን እየተዘዋወረ የቃሉን ትምህርት የእጁንም ታምራት ከገለጠባቸው የእስራኤል ከተሞች መካከል የጌታችን ያደገባት ናዝሬት ገሊላ አንዷና ተጠቃሽ ናት። ደብረ ገሊላ በርካታ መንፈሳዊ ተግባራትን ተፈጽሞባታል። አሁን ከናዝሬት ገሊላ ወደ ጣና ገሊላ በዚህ ፕሮግራም እናስቀኛያችሁ ይሆናል። የጣናን ውሃ እንደ ቀስት ከሚቀስፉት ጀልባዎች መንገዳቸውን ወደ ደብረ ገሊላ አድርገው የወይኑን መዓዛ እያደነቁ ከቃና ዘገሊላ እድምተኞች የደብረውን መንፈሳዊ መዓዛ እያሸተቱ የምንቃኙ ይመስላል። በጎርጎራ ተነስታ ደብረ ገሊላ ለመግባት ለ1 ሰዓት ያላነሰ የጀልባ ጉዞ ያስፈልጋል። ፍቅር ጠፍቷልና እንደ ቸርነት አድነን በደላችንን አትቁጠር። የረድኤት አምላክ ፍቅር ስጠን እንደ አሕዛቡ አታድርገን። ይህን የምታዩት የደብረ ገሊላ ኢየሱስ አቡነ ዘካርያስ ገዳም ነው። የደብረ ገሊላ ኢየሱስ ገዳም አቡነ ዘካርያስ ገዳሚ ናቸው ተብሎ ይጠራል። በአምደ ጽዮን ዘመነ መንግስት የመሰረቱት አቡነ ዘካርያስ ከሰርገው አምደ ጽዮን ሥላሴ በተዘጋጀው የአማርኛው የቤተ ክርስቲያን መዝገበ ቃላት ላይ አቡነ ዘካርያስን እንዲህ ገልጣቸዋል። በ13ኛው ምዕተ ማለቂያ እና በ14ኛው ምዕተ መጀመሪያ የኖሪው መነኩሴ
በዓታቸውን በገሊላ አጽንተው ቃለ እግዚአብሔርን እያስተማሩ የኖሩ አባት ናቸው። ክርስትናን በዛ አካባቢ እያስተማሩና እያጸኑም የተሾሙ በአራተኛውም የደብረ ሊባኖሱ የጨጌ የአቡነ ዘካርያስ የአምደ ጽዮን ዘመነ መንግስት የኖሩ አባት ናቸው። ሳይሆኑም አይቀሩም ተብሎ ይነገራል። አቤቱ ንጹሕ ልብ ፍጠርልን ፍጠርልን፣ ሰውን የሚያስወድድ ካለ እንከን ካለ እንከን አንደበታችን እንዲናገር እንዲናገር ስለ ሰላም ቋንቋ ስለ ፍቅር ስለ ፍቅር አቤቱ ደግ ሰው አልቋልና አልቋልና ከምድር ፍቅር ጠፍቷልና ጠፍቷልና እንደ ቸርነት አድነን አድነን በደላችንን አትቁጠር